አርቲስት መስከረም አበራ እንግዲህ ከሷ ዘንድ ደስ የሚል ዜና ተሰምቷል ማለት ነው። ከዚህ በፊት እንደምታስታውሱት ቀለበት ተደርጎላት በመሃል ሰርግ ሊደረግ ጥቂት ቀናት ሲቀሩ እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምላላት እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። ቀሪ ህይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁል ጊዜ በህይወትሽ ይኑር። ያንቺ ፍሬ በልጅሽ እንዳውጣው ፍሬሽን በልጅሽ ፊዚካል ሁኔታ ልጅ ወዳለች የሚያሳይ ነው ማለት ነው። እና ብዙዎች እሷ አድናቂዎች ደስታቸውን እየገለጹ ከዚህ በጣም አመሰግናችኋለሁ። ሁላችሁንም ነው ብላችሁ የመጣችሁ የኔ ሰዎች በጣም አድርጌ ቤተሰብ እንግዲህ ፊልም አቁሜ ወደ ትዳር ስገቢ በማለት አስቀይሞ መስከረም አበራ ሰርጉ አራዝሞ ነበረ። ታዲያ አሁን ላይ እኛ የመጣንበት ዋናው ዓላማ ወይዘሪት መስከረም አበራን ለልጃችን ልትፈቅዱልን በታላቅ ትህትና እንጠይቃለን። ጽኑ ታማኝና መተፈቀደ ተገዢ ነው። ከእግዚአብሔር ጋር ከሆነ ገባቸው መስካሪ በፊልም ትወና በፊልም አክቲንግ እጅግ በጣም የሚያስደምምና የሚያስደንቅ አክቲንግ ነው እንግዲህ ያላት መስከረም አበራ። ከሷ ብዙ ነገር እንጠብቃለን። እንግዲህ ወደ ትዳር ዓለም ልትገባ ልትቀላቀል ነው። እንኳን ደስ አለሽ እንላለን። እናንተም እስቲ ወዳጆቿ መስከረም አበራን እንኳን ደስ አለሽ እያላችሁ ኮመንቱን አጥለቅልቁት። ለመስከረም አበራ ያላችሁን ፍቅር ግለጹላት እንላለን። ሰብስክራይብ እያደረጋችሁ ቪዲዮን እንዲሁም ላይክ ዩቲዩብ ላይ ሼር የሚደረጋለው ሼር እያደረጋችሁ ቆዩን እንላለን። እናመሰግናለን። አመሰግናችኋለሁ።